አንዳንድ ሰዎች በህይወታቸው ምንም ነገር ቢፈጠር የማይነቀነቁ የሆኑበት ምክንያት አላቸው። በዓለም ያለው ትርምስ ሁሉ ወደ እነሱ ቢመጣ፣ ሰዎች ቢጎዷቸው፣ እቅዶቻቸው እንዳልነበር ቢሆኑ፣ መሰናክሎች በላይ ቢደራረብባቸውም በዚህ ሁሉ ውርጅብኝ ውስጥ ጫፋቸው ያልተነካ ያህል አሁንም እነሱ እንደተረጋጉ ናቸው። ስለዚህ ዛሬ እነዚህ ሰዎች የተረዱት እናንተ ያላወቃችሁት ምን እንደሆነ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። አንዳንድ ሰዎች በህይወታቸው ለሚገጥማቸው ለእያንዳንዷ ነገር ምላሽ ይሰጣሉ። መኪና እያሽከረከሩ የሆነ ሰው በማይሆን አገባብ ቢገባባቸው በማያባራ ቁጣ ቀናቸውን ያበላሻሉ። የስራ ባልደረባቸው የሆነች አሽሙር ጣል ቢያደርግባቸው ሙዳቸው እንዳልነበር ይሆናል። የሆነ የማያውቁት እንግዳ ሰው እንኳን በመጥፎ አስተያየት ካያቸው ራሳቸውን ይጠራጠራሉ። ስለዚህ እነዚህን ከመሳሰሉ አላስፈላጊ ጫናዎች ራሳችሁን ነፃ ብታደርጉ ምን ይመስላችኋል? ማንም ሰው ምንም አይነት ውጫዊ ኃይል ከዚህ በኋላ እናንተ ላይ ምንም አቅም እንዳይኖረው ማድረግ ብትችሉ። ካርል ዩንግ ሰዎች የሪያክሽኖቻቸው እስረኞች ናቸው ብሎ ያምናል። ዓለም በእነሱ ላይ እንደተነሳችባቸው አድርገው ያስባሉ። ነገር ግን እውነታው እነሱ ራሳቸው የራሳቸው መስታወት መሆናቸው ነው። እውነቱ እዚህ ጋር ነው። በውስጣችሁ የሚነካ ነገር እስከሌለ ድረስ ምንም ነገር ተጽዕኖ ሊያሳድርባችሁ አይችልም። የሆነ ሰው ደደብ ብሎ ቢጠራችሁና የእውነትን ብትናደዱ ምክንያቱ ምን መሰላችሁ? የሆነ ክፍላችሁ ምናልባትም እኮ እውነት ሊሆን ይችላል የሚል ፍራቻ ስላለበት ነው። የሆነ ሰው ኢግኖር ሲያደርጋችሁ ወይም ችላ ሲላችሁ የምትጎዱበት ምክንያቱ የሆነ ማንነታችሁ ከዛ ሰው ተቀባይነትን ስለሚፈልግ ነው። ለዛ ነው ሁለት ሰዎች ለተመሳሳይ ገጠመኞቻቸው በጣም የተለያየ ወይም የተራራቀ አጸፋዊ ምላሽ የሚሰጡት። ምክንያቱም ጉዳዩ ስለሆነባቸው ወይም ስለሚሆንባቸው ነገር ስላልሆነ፣ ነገር ግን በውስጣቸው ምን እየተካሄደ ነው ጥያቄው። ማለትም እያንዳንዷ ቁጣ፣ እያንዳንዷ ተስፋ መቁረጥ፣ እያንዳንዷ ስሜታቸውን የምታስቆጣ ነገር ከውስጣቸው የምትነሳ ስለሆነች። አብዛኛዎቹ ሰዎች ከነዚህ ስሜት ቀስቃሽ ነገሮች ይሸሻሉ፣ ጸጥ ሊያደርጓቸው ይፈልጋሉ ወይም ችላ ይሏቸዋል። ምክንያቱም ከነሱ ውጭ ያለውን ዓለም ለመኮነን እንዲያመቻቸው። የነቁ ሰዎች ከዚህ የተለየ የገባቸው ነገር አለ። ይህም ከቁጥጥራችን ውጭ ያለችው ዓለም የውስጣችን ነጸብራቅ እንደሆነች። እናም ይህንን በተረዳችሁበት ቅጽበት የሆነ በጣም ኃይለኛ ነገር አንሎክ ታደርጋላችሁ ወይም ቁልፉን ትከፍቱታላችሁ። ራሳችሁን ብቁ በማድረግ በራሳችሁ ላይ ስልጣን ይኖራቸዋል። ግን እዚህ ጋር ችግሩ ብዙ ሰዎች ይህንን መስማት አይፈልጉም። ከዛ ይልቅ አለቃዎቻቸውን፣ የቀድሞ ፍቅረኞቻቸውን፣ በዙሪያቸው የሚከናወኑትን ነገሮች ወይም ጠማማ እድላቸውን ማመን ይቀላቸዋል። ለምን ከተባለ ህመሞቻቸውን የሚያላክኩበት ለማግኘት እንዲያመቻቸው። ሁሉም ነገር በእነሱ ላይ እንዲሰለጥን የፈቀዱት ራሳቸው እንደሆኑ ከማመን ይልቅ ህይወት ፍትሃዊ አይደለችም ብለው ማመኑ ይቀላቸዋል። ነገር ግን እነዛ በጥልቀት ማስተዋል የሚፈልጉ፣ ማማረርን መተው የሚፈልጉ እናም ዙሪያቸውን መቃኘት መጀመር የሚፈልጉ አዲስ ነፃነትን መቀዳጀት ይችላሉ። አንዴ አጸፋዊ ምላሽ መስጠት ስታቆሙ ነገሮች እናንተን መቆጣጠር ያቆማሉ። የማትያዙ ትሆናላችሁ። አሉታዊ አመለካከት ያላቸው ሰዎች በራሳቸው ጊዜ ከእናንተ ይርቃሉ። ሁኔታዎችን የግድ ካልተቆጣጠሩ ማለት ታቆማላችሁ። እናም ስራችሁ ራሳችሁን መከላከል ይሆናል። ይሄ ማለት ግን ስሜት አልባ ትሆናላችሁ ማለት አይደለም። ነገር ግን የማትነቀነቁ ወይም በቀላሉ የማትርዱ ሰዎች ትሆናላችሁ ማለት ነው። ብዙ ሰዎች እድሜ ዘመናቸውን መቆጣጠር የማይችሉትን ነገር ለመቆጣጠር ሲታገሉ ዘመናቸውን ያባክናሉ። ሰዎች እንዲወዷቸው ይፈልጋሉ። ህይወት ተገማች እንድትሆንላቸው ይፈልጋሉ። ነገሮች ሁሉ በእነሱ መንገድ እንዲጓዝላቸው ይፈልጋሉ። በተቃራኒው ነገሮች እንዳሰቡት ሳይሆንላቸው ሲቀር በብርቱ ይጎዳሉ ወይም ህይወት እነሱ እንዳሰቧት በእጃቸው ካልገባችላቸው እንደተከዱ ይሰማቸዋል። እያንዳንዷን ነገር ፐርሰናል አድርገው ይወስዱታል። ልክ ከነሱ ውጭ ያለችው ዓለም እነሱን በጭካኔ ፈተና ለመፈተን እንደተነሳችባቸው አድርገው ይወስዳሉ። ግን እውነታው ወዲህ ነው። ምንም ነገር በእናንተ ቁጥጥር ስር ሊሆን አይችልም ከአንድ ነገር በስተቀር፣ ፐርሰፕሽን ወይም ነገሮችን የምትረዱበት መንገድ። ካርል ዩንግ ብዙ ሰዎች ያልተረዱትን አንድ ነገር ተረድቷል። ይኸውም ከእናንተ ውጭ ያለችው ዓለም ገለልተኛ ናት ብሎ ያምናል። ጥሩም አይደለችም፣ መጥፎም አይደለችም። ፖዘቲቭም ኔጌቲቭም የሚያስመስላት የእናንተ አመለካከት ነው ይላል። ለምሳሌ ሁለት ሰዎች በተመሳሳይ አስቸጋሪ ሁኔታ ውስጥ አለፉ እንበል። ብሬክ አፕ፣ የገንዘብ ቀውስ፣ አለመሳካት ምናምን። ስለዚህ አንደኛው ሰው ሁሉንም ነገር እንዳጣ ተሰምቶት በማማረር ራሱን የሚጎዳ ነገር እስከ ማድረግ ደረሰ። ሌላኛው ሰው ደግሞ ከዛ ከገጠመኙ ተነስቶ ራሱን ለማሳደግ፣ ወደፊቱን ለማስተካከልና የተሻለ ለማድረግ እንደ እድል ወይም እንደ ትምህርት ቆጠረው። ስለዚህ እዚህ ጋር የሁለቱ ሰዎች ልዩነት ነገሮቹን የተቀበሉበት መንገድ ወይም ፐርሰፕሽን ነው ማለት ነው።
በውጭ ያለውን ዓለም በቁጥጥራችሁ ስር ለማድረግ በሞከራችሁ ቁጥር የበለጠ ኃይላችሁን ታባክናላችሁ። የሆነ ሰው እንዲያከብራችሁ በፈለጋችሁበት በዛች ቅጽበት ያ ሰው በእናንተ ላይ ኃይል እንዲኖረው ፈቀዳችሁለት ማለት ነው። ያላችሁበት ሁኔታ እናንተ በምታስቡት መንገድ እንዲጓዝላችሁ በፈለጋችሁበት በዛች ቅጽበት ሁኔታው እናንተን መቆጣጠር ይጀምራል። ህይወት ፍትሃዊ እንድትሆንላችሁ በፈለጋችሁባት በዛች ቅጽበት ራሳችሁን ለብስጭት አመቻቻችሁ ማለት ነው። ነገር ግን ለመቆጣጠር የምታስቡትን እያንዳንዱን የማይሆን ሀሳብ ለመተው ከወሰናችሁባት ከዛች ጊዜ ጀምሮ ሁሉም ነገር መቀየር ይጀምራል። በድንገት ነፃ ትወጣላችሁ። አፕሩቫል ወይም ይሁንታ ለማግኘት ከመፈለግ ነፃ፣ ወድቃለሁ ብሎ ከመፍራት ነፃ፣ ዓለም ለእናንተ ምኞት እንድትንበረከክ ከመመኘት ነፃ ትወጣላችሁ። በህይወታቸው የማይሸበሩ ወይም የማይነቀነቁ ሰዎች ነገሮችን መቆጣጠር የቻሉ ሰዎች አይደሉም። ይልቁንም ራሳቸውን ማስተር ማድረግ የቻሉ ናቸው። በወጀቡ መካከል መረጋጋት የቻሉ፣ ለስድብ ግድ የለሾች፣ በሚያጠራጥር ሁኔታ ውስጥ ፍርሃት የለሾች። ብዙ ሰዎች የማያውቁት እነሱ የሚያውቁት የሆነ ነገር አለ። ነገሮችን ለመቆጣጠር መሞከር የተሳሳተ እምነት እንደሆነ ወይም በሌላ አነጋገር ኮንትሮል ኢዝ ኢሉዥን የሚሉ ናቸው። ስለዚህ ነገሮችን ማሳደር ስታቆሙ የእውነትም ኃይለኛ ትሆናላችሁ። ተቃርኖ እዚህ ጋር ይጀምራል። ሰዎች ስለእናንተ የሚያስቡትን መፍራት ስታቆሙ በራስ መተማመን ያላችሁ ሰዎች ወደ መሆን ትመጣላችሁ። ከተስፋ መቁረጥ ተነስታችሁ ስኬትን ማሳደር ስታቆሙ እድሎች ያለማቋረጥ ብቅ ብቅ ማለት ይጀምራሉ። ህይወትን ሬዚስት ማድረግ ስታቆሙ ወይም ከህይወት ጋር አንድ ላይ መፍሰስ ስትጀምሩ እያንዳንዱ ነገር ቦታውን መያዝ ይጀምራል። ጥናቶች እንደሚሉት የሆነን ነገር በቁጥጥራችሁ ስር ለማድረግ በተወሰወሳችሁ ቁጥር ውጤቱ ሬዚስተንስ ወይም ተቃርኖ ይሆናል። ለዚህ ነው ሰዎች ፍቅርን ዴስፐሬትሊ ሲፈልጉ ይገፉታል። ውድቀትን ከመጠን በላይ የሚፈልጉ ሰዎች ራሳቸው ላይ መዓት ይጠራሉ። ነገሮችን ካልተቆጣጠርኩ ብለው የሙጥኝ የሚሉ ሰዎች ፓወርለስ ወይም አቅም የለሾች ሆነው ይቀራሉ። ስለዚህ ጥያቄው የእናንተ ምርጫ የቱ ነው? ከእናንተ ውጭ ያለው ዓለም ምንም ነገር በእናንተ ላይ ኃይል እንደሌለው ስትረዱ የጨዋታው ህግ ይገባችኋል። እንበልና በገዛ ሐሳባችሁ ተጠምዳችሁ እየተጓዛችሁ እያለ የሆነ ሰው በድንገት እየጮኸ እናንተን መሳደብ ይጀምራል። ምናልባትም የማትረቡ እንደሆናችሁ ተናገራችሁ እንበል። በዛች ቅጽበት በውስጣችሁ ምን የሚሰማችሁ ይመስላችኋል? ብዙ ሰዎች በዛች ቅጽበት ራሳቸውን ለመከላከል ይዘጋጃሉ ወይም ውስጣቸው ይጎዳል። ማሰብ ከመጀመራቸው ቀድሞ ስሜታቸው ይቆጣጠራቸዋል። ልባቸው በፍጥነት ይመታል፣ ንዴት ይሞላቸዋል። ስለዚህ አእምሯቸውን የሞላውን ስድብ ደግሞ ደጋግሞ ያወጡታል። እናም ብስጭታቸውን በዚህ ያስታግሳሉ። አሁን ደግሞ እስቲ በተለየ ምላሽ ኢማጂን አድርጉት። ምንም እንዳልተፈጠረ በማሰብ ምንም አይነት ምላሽ አትሰጡም። ስሜታችሁ ላይም ምንም ለውጥ የለም። ይሄ ከኔ ጋር ምንም አያገናኘውም ብሎ እንደማሰብ። ካርል ዩንግ የተረዳው ይህንን ነው። ምንም ነገር እናንተ እስካልፈቀዳችሁለት ድረስ ምንም ለውጥ ሊያመጣ አይችልም ወይም ሊረብሻችሁ አይችልም ይላል። ብዙ ሰዎች ራሳቸውን ለጉዳት የሚያጋልጡበት ምክንያቱ ራሳቸውን የተቀበሉበት ወይም ራሳቸውን አይደንቲፋይ የሚያደርጉበት መንገድ ውሸት ስለሆነ ነው። ቶሎ የሚሰማቸው ራሳቸው በፈጠሯቸው የተሳሳቱ አመለካከቶች ምክንያት ነው። ማለትም አጸፋዊ ምላሽ የሚሰጡት ቫሊዴሽን ወይም ተቀባይነትን ማግኘት ላይ አሊያም ውጤቱ ላይ ተመስርተው ስለሆነ ነው። ለዛ ነው አንዳንድ ሰዎች ቻሌንጅ ሲደረጉ በከባዱ አጸፋዊ ምላሽ የሚሰጡት። ካርል ዩንግ ይህንን ሻዶ ሰልፍ ብሎ ይጠራዋል። የተደበቀውን ማንነታችንን፣ ፍርሃቶቻችንን እንዲሁም መጋፈጥ የፈራናቸውን ያልዳኑ ቁስሎች አጭቆ የያዘውን ማንነታችንን። የሆነ ሰው በቁጣ ተነሳስቶ ምላሽ ቢሰጥ ህመሙ በዛች ቅጽበት የተፈጠረች ሳትሆን በውስጡ የከረመችውን ያችኑ ህመም እየገለጣት ነው ይላል። ከራሳችሁ ጋር የእውነትም ሰላም ከሆናችሁ የሆነ ሰው የማይገባ ንግግር ምንም ማለት እንደሆነ ይገባችኋል። ልክ ተራራን እንደመግፋት ወይም የገደል ማሚቶ ላይ እንደመጨው ያው ጩኸቱ ተመልሶ ወደ ራሱ ስለሚያስተጋባ። ስለዚህ ትክክለኛው ጥያቄ ለምንድነው ሪያክት የምታደርጉት ነው። የሆነ ሰው የማትረቡ ብሎ ቢሰድባችሁ ነርቫችሁ የሚነካበት ምክንያቱ የእውነትም በውስጣችሁ እንደዛ እንደሆናችሁ ስለሚሰማችሁ ነው። ስለዚህ አሁን ችግሩ ከእናንተ ውጭ ያለችው ዓለም ሳትሆን እናንተ ራሳችሁን የምታዩበት መንገድ ነው። እናም ትክክለኛው ኃይል ዓለምን ወይም በዙሪያችሁ ያለውን ጫጫታ ጸጥ ማስባል፣ ትችቶችን አቮይድ ማድረግ ወይም ነገሮችን ከእናንተ ማራቅ አይደለም። ከዛ ይልቅ በዛው ውስጥ ሆናችሁ የማይነቀነቅ ወይም የማይሸበር የአእምሮ ሁኔታን መገንባት ነው። ማለትም ተቀባይነትን ከውጪ የማይፈልግ፣ ጋሬጣዎች ሲያጋጥሙት ተሰነካክሎ የማይወድቅ አእምሮ መገንባት ማለት ነው። ስለዚህ በዚህ መሰረት በዙሪያችሁ ያለው ዓለም ስሜታችሁን እንዲቆጣጠር በፈቀዳችሁለት መጠን ነገሩ በበለጠ እየተቆጣጠራችሁ ይሄዳል።
መልካሙ ዜና ይህንን መቀልበስ ትችላላችሁ። ራሳችሁን ምቹ ላልሆኑ ሁኔታዎች ስታጋልጡ አእምሯችሁ ቶሎ አጸፋዊ ምላሽ ከመስጠት እንዲቆጠብ ታለማምዱታላችሁ። በጊዜ ብዛት ስድብ እናንተን ትሪገር ማድረግ ያቆማል። ውድቀት ዲፋይን አያደርጋችሁም። አንሰርቴኒቲ ከዚህ በኋላ አያስፈራችሁም። እዚህ ጋር ስትደርሱ የማትያዙ ትሆናላችሁ። ልዩነቱ ዙሪያችሁ ስለተለወጠላችሁ ሳይሆን እናንተ ራሳችሁን ስለለወጣችሁ ነው። እንደዚህ አስቡ። የሆነ ሰው የሰነዘረባችሁ የስድብ ቃላት አጥንታችሁ ድረስ ዘልቆ ከተሰማችሁ ህመሙን የፈጠሩባችሁ ቃላቶቹ ሳይሆኑ ለቃላቶቹ የሰጣችኋቸው ትርጉሞች ናቸው። የተደበቁ ቁስሎቻችሁን ነክተውባችሁ ነው። ሰብኮንሺየስ ማይንዳችሁ ወይም ድብቁ የአእምሮ ክፍላችሁ ውስጥ የሸሸጋችሁትን ታሪክ ነክተውባችሁ ነው። ብዙ ሰዎች መቀበል የማይፈልጉት ያገጠጠ እውነታ ይሄ ነው። ከውጭ የሚመጣው ምንም ነገር እናንተ ኃይል እስካልሰጣችሁ ድረስ በእናንተ ላይ ስልጣን ሊኖረው አይችልም። ልክ እንደ መስታወት አስቡት። የተቋጠረ ግንባር ከመስታወቱ ባሻገር ብትመለከቱ በመስታወቱ አትናደዱም። ምክንያቱም እናንተ የምታደርጉትን ነገር መልሶ እያሳያችሁ እንደሆነ ስለሚገባችሁ። ህይወትም ተመሳሳይ ነገር ስታደርግባችሁ ሰዎች ስሜቶቻችሁን ሲፈታተኑ ወይም ፕሮቮክ ሲያደርጓችሁ ሪያክት አደረጋችሁ ማለት በመስታወቱ እየተበሳጫችሁ እንዳላችሁ ቁጠሩት። ስለዚህ ትልቁ ጥያቄ ከቁጥጥራችሁ ውጪ ለሆኑ ነገሮች ለምንድን ነው ኃይል የምትሰጧቸው ነው። ስለዚህ ከዚህ በኋላ ሪያክት ማድረግ ስታቆሙ እውነታውን እንዳለ መቀበል ትጀምራላችሁ። ሰዎችም ይህንን ማስተዋል ይጀምራሉ። የማይመቹ ሁኔታዎች ሰላማችሁ ላይ ተጽዕኖ መፍጠር ያቆማሉ። ምክንያቱም አሁን ኢነርጂያችሁን በራሳችሁ ቁጥጥር ስር አድርጋችሁታልና። ስለዚህ አሁን ጥያቄው ወደዚህኛው የማይነቀነቅ ወይም የማይነካ ማንነት እንዴት መሸጋገር ትችላላችሁ ነው። ዋናው ነገር ስር ነቀል ለውጥ አመለካከታችሁ ላይ በማድረግ አጸፋዊ ምላሽ የምትሰጡት ውጪ ላለው ዓለም ሳይሆን አእምሯችሁ ለሚሰጠው ትርጉም ወይም ፐርሰፕሽን እንደሆነ ስትረዱ ነው። በቅድሙ ምሳሌ መሰረት በተመሳሳይ ሲቹዌሽን ውስጥ ያለፉት ሁለት ሰዎች ሁኔታውን የተቀበሉት በተለያዩ ስሜቶች ነበር። አንደኛው ምንም ነገር እንዳልተፈጠረ ቆጥሮ ሙቭ ኦን ሲያደርግ፣ ሁለተኛው ደግሞ ጉዳዩን ፐርሰናል አድርጎት ለሰዓታት በንዴትና በቁጣ እዛ ውስጥ ከረመ። የደረሰባቸው ነገር ምንም እንኳን ተመሳሳይ ቢሆንም አመላለሳቸው ግን ፍጹም የተለያየ ነበር። ምክንያቱም ምላሻቸው ጉዳዩ ላይ ስላልነበር፣ ከዛ ይልቅ አእምሯቸው ጉዳዩን ተቀብሎ የተረጎመበት መንገድ ነው። ስለዚህ ከዚህ በኋላ ትሪገር ከሚያደርጓችሁ ነገሮች ጋር ትግል ከመግጠማችሁ አስቀድማችሁ ወይም ስሜታችሁን የጎዷችሁን ሰዎች ከመክሰሳችሁ አስቀድማችሁ ራሳችሁን ጠይቁ። የትኛው ፓርት ነው ለዚህ ያጋለጠኝ ብላችሁ የሪያክሽኖቻችሁ እስረኞች ከመሆን ይልቅ መርማሪ ሁኑ። ስለዚህ አንዴ ሪያክት ማድረግ ስታቆሙ ዓለም በእናንተ ቦታ ሆና ለእናንተ ሪያክት ማድረግ ትጀምርላችኋለች። ሰዎች የኢነርጂያችሁን ለውጥ ያስተውሉታል። ቫሊዴሽን ወይም ይሁንታ ማግኘትን ማሳደድ ታቆማላችሁ። ስለዚህ ከዚህ በኋላ በምታልፉባት በእያንዳንዷ ቅጽበት ሁለት ምርጫዎች አሏችሁ። በግድ የለሽነት አጸፋዊ ምላሽ እየሰጡ መቀጠል፣ አሊያም በማስተዋል ነገሩን እየመረመሩ በእርጋታ መቀጠል። መልሱን ለእናንተ። ሰላም ቆዩ።